Iranian ship Mosquito fleet small in size, but it remained big on trade, despite US claim estimated things. አሜሪካንን ያቃቱት የኢራን ትንኝ ኃይሎች ሆርሙዝን ያመሱት ጥቃቅን ጀልባዎች በዓለም ላይ ግዙፍና ዘመናዊ የባህር ኃይል ስላለው አሜሪካ ስናስብ ግዙፍ የኒውክሌር አውሮፕላን ተሸካሚ መርከቦች ትዝ ይሉናል። ነገር ግን በሆርሙዝ ጠባብ የባህር ወሽመጥ ላይ የዚህች ልዕለ ኃያል አገር እንቅልፍ የነሳ ሌላ እውነት አለ። ኢራን ከአሜሪካ ጋር ፊት ለፊት በግዙፍ መርከቦች መዋጋት እንደማትችል ጠንቅቃ ታውቃለች። ለዚህም ነው ስልቷን የቀየረችው። በሚሊዮን ዶላር የሚቆጠሩ ግዙፍ መርከቦች ከመገንባት ይልቅ በሺዎች የሚቆጠሩ ትናንሽ ፈጣንና ገዳይ የሆኑ ሚሳኤል ታጣቂ ጀልባዎችን አሰማርታለች። ይህ የኢራን የንብ መንጋ ስትራቴጂ ወይም ደግሞ ስዋርም ዋርፌር ይባላል። በመቶዎቹ የሚቆጠሩ ትናንሽ ጀልባዎችን በአንድ ጊዜ የአሜሪካን መርከቦች በመክበብ ግራ ያጋባል። የአሜሪካ ዘመናዊ የራዳርና የመከላከያ ስርዓቶች እነዚህን በፍጥነት የሚንቀሳቀሱ ትንንሽ ኢላማዎች በአንዴም ለመምታት ይቸገራል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን አሜሪካን ስላስጨነቁት የኢራን ትንኝ መርከቦች ተከታዩን አሰናድተናል። ቪዲዮአችንን ላይክ፣ ሼር እና ቻናላችንን ሰብስክራይብ ያድርጉን። የኢራን ሞስኪቶ ፍሊት አሊያም የትንኝ የጦር መርከቦች ስብስብ በሰው ሰራሽ አስተውሎ AI በሚመራ የኳርት ስብስብ ገዳይነት እያደገ መጥቷል። በግንቦት 2026 አጋማሽ ላይ በግዛት ውስጥ ያለው ውጥረት እየጨመረ በመጣበት ወቅት የእስላማዊ አብዮታዊ ዘብ ባህር ኃይል IRGCን ለሞስኪቶ ፍሊት ከፍተኛ ማሻሻል ማድረጉን አስታውቋል። ይህ በሺዎች የሚቆጠሩ ፈጣን አጥቂ ጀልባዎችን የያዘው ያልተመጣጠነ የባህር ኃይል ቀደም ሲል ከነበረው መምታትና መሸሽ ስልት ወደ ላቀ በሰው ሰራሽ አስተውሎ ወይም AI ወደ ተቀናጀ የኮንትሮባንድ ስብስብ መረብ በመቀየር የሆርሙዝ ወሽመጥን ለማሽመድመድ ተዘጋጅቷል። ለመሆኑ የጦር መርከቦቹ ጥንካሬና ስብጥር ምን ይመስላል? ከግንቦት 2024 እስከ 2026 የተገኙ የስለላ ግምቶች እንደሚያሳዩት IRGC ላይ ከ3500 እስከ 5000 የሚጠጉ የትንኝ የጦር መርከቦችን ያንቀሳቅሳል። አብዛኛው ክፍል ትናንሽና ለፍጥነት የሚንቀሳቀሱ የፍጥነት ጀልባዎችን የያዘ ቢሆንም ስብስቡ በሚከተሉት ልዩ ክፍሎች የተደገፈ ነው። የመጀመሪያው ዞልፍ አጋር ነው። መንታ አናስራን ጸረ መርከብ ሚሳኤሎችና በርካታ ሮኬት ማስወንጨፍ የታጠቁ ከፍተኛ ፍጥነት ያላቸው መርከቦችን የያዘ ክፍል ነው። ሲራጃ አንድ ክፍል ደግሞ በብሪታንያ የውድድር ጀልባ ዲዛይን ላይ ተመሰረቱ ከ60 እስከ 70 ፍጥነት ያላቸውና የ1.7 ሚሜ ሮኬት ማስወንጨፊያ የተገጠመላቸው ጠላትን አሳዳጅ ጀልባዎችን ከስሩ አካቷል። ሻሂድ ሲሎማኒያ ክፍል ደግሞ ካትራማንስ እንደ እናት መርከብ የሚያገለግሉ ትናንሽ ጀልባ የሚያስተባብሩ የረጅም ርቀት ራዳርና የሄሊኮፕተር ድጋፍ የሚሰጡ ስውር ካታማራኖችን ይዞ የሚንቀሳቀሱ ናቸው። በኢራን ጦር የታዩት አዳዲስ አቅሞችና የ2026 ብልጫ የሞስኪቶ ፍሪታውን ላይ ስለ ፍጥነት ብቻ አይደለም፣ በራሱ የሚሰራ ገዳይነት መግለጫ ሆኗል። በቅርቡ በፋርስ ባህረ ሰላጤ ላይ የተደረጉ የባህር ላይ ልምዶች 3 ዋና ዋና ጊዜዎችን አሳይቷል። በAI የታገዘ የኳርት ስብስብ የመጀመሪያው ሲሆን IRGCን ስማርት ቴክኖሎጂ ያዋሃደ ሲሆን ይህን በደርዘን የሚቆጠሩ ሰው አልባ የፍጥነት ጀልባዎች ያለ ሰው ቀጥተኛ ጣልቃ ገብነት እርስ በርስ እንዲገናኙ ከተለያዩ አቅጣጫዎች በአንድ ጊዜ ጥቃቶችን እንዲያስተባብሩ ያስችላቸዋል። የኤሌክትሪክ ሙኒሽን ተሸካሚዎች ደግሞ ከጦር መርከቦች ውስጥ ከፍተኛ ቁጥር ያላቸው አባቢሎትና ሻሂድ 136 ድሮኖችን በቀጥታ ውሃ ላይ ለመተኮስ እንዲችሉም ሆነም ተስተካክለዋል። ይህም እያንዳንዱን ትንሽ ጀልባ ወደ ረጅም ርቀት ትክክለኛ ሚሳኤል መድረክነት መቀየር ችሏል። ከውሃ በታች ያሉ ሞስኪቶችን በመውጣት ላይ ያሉ ሪፖርቶች እንደሚያሳዩት አልሳባሃት 15 GPS የሚመሩ ትናንሽ ሰርጓጅ መርከቦች መሰማራታቸውን ያመለክታሉ። እነዚህም በሆርሙዝ ወሽመጥ ላይ ጥልቀት በሌላቸው የመተላለፊያ መስመሮች ላይ ዘመናዊ ፈንጆችን ለማጥመድ እንደ ውሃ ውስጥ ትንኝ ሆኖ ያገለግላሉ። የኢራን ስትራቴጂካዊ ዶክትሪን ምን ይመስላል? የዚህ የጦር መርከብ ስብስብ ዋና ተልዕኮ አካባቢ መከላከል ሆኖ ቀጥሏል። በላይ 1 ማይል ስፋት ያለውን ጠባብ የሆርሙዝ ወሽመጥ በመቶዎች የሚቆጠሩ ኢላማዎች በማጨናነቅ የኢራን የዩኤስ እና የአጋሮቿን አጥፊ መርከቦች ዘመናዊ የኤጂ ውጊያ ስልቶችንም ከአቅም በላይ ለማድረግ አልማለች። አንድ የክልሉ የመከላከያ ተንታኝ ሞስኪቶ ፍሊት ሂሳቡ ቀላል ነው ብለዋል። 2 ቢሊዮን ዶላር የሚወጣ አጥፊ መርከብ 10 ኢላማዎችን በትክክል መከታተል ይችላል። ነገር ግን ከየአቅጣጫው የሚመጡ 150 የኢራን ማጥፊያ ጀልባዎችን ተወርዋሪ ጥይቶች ጋር ሊጋፈጥ ግን ይቸገራል። እስከዛሬ ድረስ IRGCን በአቡሳና በታላቆቿ ደሴት አቅራቢያ ከፍተኛ ጥንቃቄ ያለበት መገኘቱ የቀጠለ ሲሆን ይህም በአፍሪካ ቀንድ ወይም በሌቫንት አካባቢ የሚፈጠር ማንኛውም መስተጓገል በዓለም ላይ በጣም ወሳኝ በሆነው የዘይት ማነቆ መስመር ላይ ወዲያውኑ ጥቅም ላይ እንዲውል ያደርገዋል። ለመሆኑ ኢራን ጀልባዎቹን እንዴት ሰራቻቸው? ኢራን በአነስተኛ ወታደራዊ ጀልባዎች ማምረት ላይ የመጠቀችበት ሚስጥር የዓለም አቀፍ ማዕቀቦችና
የምዕራባውያን ጫናዎችን ለመቋቋም ባዘጋጀችው ተመጣጣኝ ያልሆነ የባህር ኃይል ውጊያ ወይም አሲሜትሪክ ናቫል ዋርፌር ስትራቴጂ ላይ የተመሰረተ ነው። ሀገሪቱ ትላልቅ የጦር መርከቦችን ከማምረጥ ይልቅ በፋይበር ግላስ የተሰሩና በራዳር የማይያዙ በመቶ የሚቆጠሩ ፈጣን ጥቃቅን ጀልባዎችን በብዛት በማምረት የፋርስ ባህረ ሰላጤ መቆጣጠር ችላለች። ኢራን በ1980ዎቹ የኢራን የኢራቅ ጦርነት ወቅት ወታደራዊ መሳሪያ እጥረት ስለነበረባት ተራ የአሳ ማጥመጃ ጀልባዎችን በማስታጠቅ ለውጊያ ትጠቀም ነበር። በ1990ዎቹና በ2000ዎቹ መጀመሪያ ላይ ኢራን ከብሪታንያ ብላድ ራነር 51 እና ከጣሊያን የውድድር ጀልባ አምራች ኩባንያዎች ፈጣን ሲቪል ጀልባዎችን በድብቅ ይገዛሉ። የሀገሪቱ መሐንዲሶች የእነዚህ ጀልባዎች ዲዛይን በመገልበጥ ወደ ወታደራዊ የጥቃት መርከብነት ቀየሯቸው። ጀልባዎቹ ከቀላል ክብደ ቁሶች ስለሚሰሩ የውሃ ግጭትን ይቀንሳሉ፣ ፍጥነታቸውን ይጨምራሉ፣ እንዲሁም የራዳር ነጸብራቁን በመቀነስ እንዳይታዩም ያደርጋሉ። የኢራን አብዮታዊ ዘብ IRGC የአሜሪካን ግዙፍ የጦር መርከቦች ለመመከት የሚጠቀመው ስልት የንም መንጋ ጥቃት ይባላል። በአንድ ጊዜ ከ80 በላይ የሚሆኑ ጥቃቅን ፈጣን ጀልባዎችን በአንድ ግዙፍ የጦር መርከብ ላይ ከተለያዩ አቅጣጫዎች ይተማሉ። ይህ ስልት የግዙፉን መርከብ የራዳርና የመከላከያ ሲስተም በማጨናነቅ ሙሉ በሙሉ እንዲወድም ያደርገዋል። በአጠቃላይ ኢራን በሀገር ውስጥ የፈጠራ ጥበብ በውጪ በኮንትሮባንድ በገዛቸው የዲዛይን ፕላኖችና በእውቀት ላይ ከተመሰረቱ የሀገር ውስጥ ተቋማት አማካኝነት የባህር ላይ ኃይሉን ሚዛኑን መቀየር የቻለችበትን ጉዳይ ጠቃቅን ጀልባዎችን በብዛት ማምረት ይቻላል። ለመሆኑ አሜሪካን ለምን ከበዳት? የአሜሪካ ኃይል ዘመናዊና ግዙፍ የጦር መርከቦች ያሉት ቢሆንም በፋርስ ባህረ ሰላጤ ወይም ፐርሺያን ገልፍ የኢራን ትናንሽና ፈጣን የጦር ጀልባዎች ወይም ፋስት አታክራፍት ወይም መርከቦችን ለመቋቋም ትልቅ ስትራቴጂካዊና ተግባራዊ ፈተና ገጥሞታል። ለዚህም ዋና ዋናዎቹ ምክንያት የሚከተሉት ናቸው። የመጀመሪያው ግዙፍ መርከቦች ተጋላጭነት ነው። የአሜሪካ አውሮፕላን ተሸካሚና አጥፊ ኢንዱስትሪያል መርከቦች የተሰሩት ለክፍት ውቅያኖስ ጦርነት ብቻ ነው። የጠባብ ባህር ፈተና ደግሞ ሌላኛው ሲሆን በሆርሙዝ ወሽመጥ ውስጥ እነዚህ ግዙፍ መርከቦች የመንቀሳቀስ ነፃነታቸው የተገደበ በመሆኑ ለድንገተኛ ጥቃት ይጋለጣሉ። ሌላኛው የመደበቅ ብቃት ነው። የኢራን ትናንሽ ጀልባዎች በባህር ዳርቻዎችና ደሴቶች መሸሸግ ስለሚችሉ በራዳር ቀድመው ለመለየት አስቸጋሪ ናቸው። የቁጥር ብልጫንም ስንመለከት ኢራን በአንድ ጊዜ በደርዘን የሚቆጠሩ ፈጣን ጀልባዎችን በአንድ ግዙፍ የአሜሪካን መርከብ ላይ ታሰማራለች። የመከላከያ ዘዴን በማብዛት በኩል ደግሞ የአሜሪካ መርከቦች ያሉባቸው ዘመናዊ ሚሳኤል መከላከያ ስርዓቶች በአንድ ጊዜ በርካታና ከተለያዩ አቅጣጫዎች የሚመጡ ትናንሽ ኢላማዎችን ሙሉ በሙሉ መምታት አይችሉም። በመረበሽ ስልት በኩልም ጀልባዎቹ ፍጥነታቸውን በመጠቀም የአሜሪካን መርከቦች በመክበብ የመገናኛ የክትትል መስመሮቻቸውን ያውካሉ። ሌላኛው የተመጣጣኝነት ማጣት ነው። አንዲትን የኢራን ትንሽ ጀልባ ለማውደም አሜሪካ የሚሳኤል መከላከያ SM-2 ወይም RAM መጠቀም ይኖርባታል። የዋጋ ልዩነቱም ሲታይ ቀላል አይደለም። የኢራኗ ጀልባ ጥቂት $1000 ብቻ የምታወጣ ሲሆን እሷን ለመምታት የሚተኮሰው የአሜሪካ ሚሳኤል ግን በሚሊዮን ዶላር የሚቆጠር ነው። የተተኳሿ እጥረት ደግሞ ሌላኛው ፈተና ሲሆን ረጅም ጊዜ በሚወስድ ጦርነት ውስጥ አሜሪካ ውድ የሆኑ ሚሳኤሎችን በፍጥነት ልትለቅ ትችላለች። የሚሳኤልና የቶርፒዶ ጥምረትን ስንመለከት እነዚህ ትናንሽ ጀልባዎች አጫጭር ርቀት የሚወነጨፉ ጸረ መርከብ ሚሳኤሎችን፣ ከባድ ማሽንገኖችና የባሮስ ፈንጆችን ወይም ናቫል ማይንስን ይህ ጫና የራስ ማጥፋት ከሚካዛ ድሮኖች ደግሞ ኢራን በአሁኑ ጊዜ ጀልባዎችን፣ ሰው አልባ ፈንጂዎችን፣ አውሮፕላኖች በፈንጂ ከተሞሉ የርቀት መቆጣጠሪያ ጀልባ ጋር በማቀናጀት ጥቃቱን ይበልጥ ገዳይ ያደርገዋል። የዲፕሎማሲ ስጋት ደግሞ ሌላኛው ፈተና ሲሆን በሰላም ጊዜ የኢራን ጀልባዎች ለአሜሪካ መርከቦች በጣም ተቀራርበው ትንኮሳ ቢያደርጉም አሜሪካ ቀድማ ተኩስ ለመክፈት ትቸገራለች። የጦርነት ስጋትም እንዲሁ ሌላኛው ፈተና ሲሆን ቀድሞ ተኩስ መክፈት ክልላዊ ወይም ዓለም አቀፋዊ የጦርነት ስጋት ደግሞ ሌላኛው ፈተና ሲሆን ቀድሞ ተኩስ መክፈት ክልላዊ ወይም ዓለም አቀፋዊ ጦርነት ሊቀሰቀስ ስለሚችል የአሜሪካ አዛዦች ከፍተኛ ጥንቃቄ ለማድረግ ይገደዳል። በጠቅላላው በሆርሙዝ ወሽመጥ የተገለጹት እነዚህ ጥቃቅን የኢራን ትንኝ አጥፍቶ ጠፊ መርከቦች ለኢራን ጦርና ባህር ኃይል ከፍተኛ ፈተና መሆናቸውን ቀጥለዋል። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮአችንን ላይክ በማድረግ ቻናላችንን ሰብስክራይብ አድርጉ። እናመሰግናለን።